አው ዙሪያውን የከበበውን የህይወት ባህር ያሾረዋል በዚህ ሹረት ውስጥ የዘላለማዊነትን ሚስጥር ደብቆ የያዘውን የህይወት ወተት ባህር ይናጣል በዚህ ጊዜም የዘላለማዊነትን እጽ የያዘችው ምንጭ ተፈነዳለች ከዚህ ምንጭ የሚጠጡም ከሞት ጋር ዘላለማዊ ስንብት ያደርጋሉ ህመም ሞትና እርጅናም እንግዲህ አያዩዋቸውም መናፍስቱ ግን ከዚህች ምንጭ ሊጠጡ አይችሉም በዚህም ዘመናቸው የተቆረጠች ትሆናለች ጦርነቱ ግን ልክ እንደ ሞትና ህይወት ጦርነት እንደ ጥላቻና ፍቅር እንደ ብርሃንና ጽልመት ፍልሚያ ይህን ታላቅ የዘላለማዊነት ወተት ጦርነት የሚመራው ከመሃል የሚታየው የሱሪያ ቫማን አምላክ ቪሽኑ ነው ከላይ የስዕሉ ክፍል የሚታየው በዚህ ጦርነት የተፈጠረውን የህይወት ማዕበል የሚወክል ምሳሌያዊ ውክልና ነው So this great tableau is presented እንግዲህ ይህ የካሜሮች ልዩ ጥበብ የሚታይበት ምስል ነው ከጥንታውያኑ የካሜሮች የድንጋይ ፍልፍል ቅርጾች ይህ ፍልፍል ታላቁና ውቡ ነው ማለት ይቻላል አሁን እንግዲህ ችግሩ ከዚህ ውድ ጥበባዊ ስዕል በላይ ያለው የጣሪያ ክዳን ውሃ ማስገባትና ማጀት መጀመሩ ነው በዚህም የተነሳ ከውሃው ጋር በውሃው ውስጥ ያሉ ጨዋማ ኬሚካሎች ምስሉን እየሸረሸሩ ከጊዜ ብዛት ጨርሰው ያበላሹታል ማለት ነው ቤተ መቅደሱን እንዲህ ካለው አደጋ ለመከላከል ቀደም ካሉት ምርምሮች ሁሉ ጠለቅ ባለ መንገድ ቀደምቱ የጣሪያ ክዳን ዲዛይን ይህን ያህል ዘመን ውሃውን ተከላክሎ እንዴት ሊቆይ እንደቻለ ጥናት እየተደረገ ነው የጥንታዊ ህንጻዎች ጥገና ባለሙያ የሆነው ሎንግናሪ በቤተ መቅደሱ ጣሪያ ክዳን ውስጥ ውሃ ወደ ቤተ መቅደሱ ሳይዘልቅ ለማስወገድ ጥንታውያኑ የሱሪያ ቫማን መሐንዲሶች የተጠቀሙበትን ጥበብ ያስረዳናል በርግጥ ጥንትም ቢሆን ቤተ መቅደሱ ሲገነባ የጣሪያው ክዳን በተሰራባቸው ድንጋዮች መገጣጠሚያ ውሃ ዘልቆ ይገባ ነበር ነገር ግን በድንጋዮቹ መገጣጠሚያ የሚገባውን ውሃ ለማስወገድ ድንጋዩን እንዲህ አርገው በማነካከስና በተነካከሱት ድንጋዮች መካከል ቀጭን ቦይ ወይም አሸንዳ በመፍጠር ውሃው በስንጥቁ ገብቶ በቀጭኑ አቦይ አድርጎ ከህንጻው ውጪ እንዲወጣ አድርገውት ነበር እንግዲህ ቀዳዳውን ለመድፈን የታሰበው ሲሚንቶ ቀጭኗን አሸንዳ በመድፈን ውሃው ወደ ውጭ እንዳይወጣ ዘግቶ በመያዝ ድንጋዩ እንዲያዥ ቆይቶም እንዲሰነጠቅ አደረገው የህንጻው የፍሳሽ ማስወገጃ ዲዛይን ሚስጥር ከታወቀ በኋላ እያንዳንዱን ድንጋይ ወደ መሬት በማውረድ የህንጻ ህክምናው እየተካሄደ ነው በሚደረገው ምርምር ድንጋዩ መፈርፈርና መበላሸት መጀመሩን ለማየት ተችሏል በዚህም መሰረት እያንዳንዱ ድንጋይ በነፍስ ወከፍ እንዲጸዳና የሲሚንቶ ልስን በጥንቃቄ እንዲነሳ በማድረግ የተደፈነችውን የሚስጥር ቦይ በማጽዳት አስፈላጊው ጥገና ይደረግለታል በመጨረሻም ድንጋዩ በጥንቃቄ በቀድሞ ቦታ እንዲመለስ ይደረጋል ይህም ለካሜሮች ጥንታዊ የግንባታ የጥበብ ውርስ የተደረገ ከፍተኛው አክብሮት ነው ላለፉት 1000 ዓመታት አንኮር ዋትን የገነቡት በሺዎች የሚቆጠሩት የድንጋይ ጡቦች በቤተ መቅደስ ውስጥ ያሉትን ተራኪ ፍልፍል ስዕሎችና ሌሎች ቅርጻ ቅርጾችን ሁሉ በጥንቃቄ እየጠበቁ አላ አንዳች መዛነፍ በስፍራቸው ጸንተው አሉ እነዚህ ፍልፍል ቅርጾች ሱሪያ ቫማን ከሞት በኋላ ስለሚቀዳጀው ዘላለማዊ ህይወት የሂንዱን ነገረ መለኮት ተከትለው የተቀረጹ መንፈሳዊነትና ጥበበኝነት ተቀላቅለው የሚታዩባቸው ምስሎች ናቸው እነሆ ይህ ወደ ሰማየ ሰማያት የሚነጥቀው መንፈሳዊ ሮኬት እስከሚጠናቀቅ በህይወት ይቆይ ይሆን እስከዚያሽ ቀን ድረስ መቆየት ካልቻለ በሰማየ ሰማያት የተዘጋጀለትን ታላቅ ዕድል ሊያጣ ነው የሱሪያ ቫማን የግንባታ ሰራዊት የንጉሳቸው ህይወት ከማለፏ በፊት ከአምላኩ የሚገናኝበትን ቤተ መቅደስ ለማጠናቀቅ
ከጊዜ ጋር ትንቅንቅ ይዘዋል። ነገር ግን አንዳንድ መረጃዎች ሙሉ በሙሉ እንዳልተሳካላቸው ይጠቁማሉ። ለምሳሌ ይህ ያልተጠናቀቀ የግድግዳ ላይ ፍልፍል ፕሮጀክቱ ሙሉ በሙሉ ተጠናቆ እንዳልነበረ ይመሰክራል። ይሁንና እኚህ ባለሙያ ቤተ መቅደሱ የታቀደለትን የመጨረሻ ግብ መጥቶ ነበር ብለው ያምናሉ። When the king died, ንጉሱ በሚሞት ጊዜ ሊቃጠልና ወደ አመድ ሊለወጥ ይችላል። ነገር ግን በግንባታው ወቅት ገና በሕይወት ሳለ አዲስ ስም ተሰይሞለታል። ይሄም ፓራሙቪሽኑ ሎካ የሚለው ስሙ ነው። ይህ ሁለተኛ ስም በክርስትና እምነት እንደሚሰጠው ዳግም የተወለደና ዘላለማዊ ሕይወትን የተጎናጸፈው አማኝ ስም እንደማለት ነው። ፓራሙቪሽኑ ሎካ ማለት ከቪሽኑ ጋር እንዲኖር የተመረጠ ምርጡ የአምላክ ልጅ እንደማለት ነው። ባለሙያው ንጉሱን ከአማልክቱ ጋር በሕይወት ዘላለማዊ ሕይወትን እንዲኖር ታቅዶ ስለተከናወነው የቀብር ስነ ስርዓት በሳይቱ ላይ ከተገኙ መረጃዎች በመነሳት ለመጠቆም ይሞክራሉ። and so the ashes were placed in a የንጉሱ በድን ከተቃጠለ በኋላ አመዱ በልዩ የድንጋይ ሳጥን ውስጥ ተጨምሯል። ተመሳሳይ የድንጋይ ሳጥኖች በሳይቱ ላይ አግኝተናል። እነዚህ ግን በትክክለኛው ስፍራ የተቀመጠውን ዋናውን ሳጥን የሚወክሉ አይደሉም። ዋናው ሳጥን ከማዕከላዊው የቤተ መቅደሱ ተራራ መሃል ለመሃል ከወለሉ በታች እንዲቀበር ተደርጓል እና በአፈ ታሪኩ እንደሚነገረው የንጉሱ በድን በዚህ ስፍራ ሲቀመጥ በድንጋይ የተቀረጸው የቅዱሱና የአምላካዊው ንጉስ ቬሽኑ ሐውልት አይኖቹ ተከፈቱ። የድንጋዩ አይኖች ተከፈቱ። ይህም ንጉሱ ከሞተ በኋላ በሕይወት መኖሩን መሰከረ። ይህ እንግዲህ በሌሎች እምነቶች እንደምናውቃቸው በእምነት ብቻ እንደምንቀበላቸው አፈታሪኮች ካሉ የሂንዱ አፈታሪኮች አንዱ ነው። ይሁንና ለካስ አንኮር ዋተንና ውብ የሆነችውን የውሃ ምህንድስና ጥበብ የታየባትን ከተማ የገነባው ስልጣኔ በውስጡ የገዛ ራሱን ሞት አርግዞ ነበር። የአንኮር ውስብስብ የውሃ ስርዓት ቦዮቹና መፋሰሻ መስመሮቹ ከጊዜ ወደ ጊዜ እያደገች የመጣችውን ከተማ ለመሸለም ሲባል ውስብስብና ግዙፍ እየሆኑ መሄድ ጀመሩ። ግዙፍ የደን መሬቶች ለቤተ መቅደሶች፣ መኖሪያ ቤቶችና ለእርሻዎች ያለማቋረጥ ይመነጠሩ ነበር። ይህ ደግሞ በዝናቡ ወራት በካናሎቹና በውሃ ማከማቻዎቹ ዙሪያ ባለው አፈር እየተሸረሸሩ እንዲሞሉ በማድረግ ቀስ በቀስ እየገደላቸው ሄደ። የሕዝብ ብዛት እየጨመረ ሲመጣና የደኑ መመንጠርና የአፈሩ መበላት እየተባባሰ ሲሄድ ያቺ ግዙፍ የምህንድስና ጥበብ ከተማ እንደ ሌሎች ቀደምት ስልጣኔዎች ሁሉ በገዛ ራሷ ጥበብ ተውጣ የወደመች ከተማ መሆን ጀመረች። ታላቁ የካሚየር ምህንድስናም ወደ መጠን የለሽና አውዳሚ ምህንድስናነት ተለወጠ። As we see the system ይህ የምህንድስና ሲስተም በየጊዜው ውስብስብ እየሆነ በመጣ ጊዜ ሰዎች ከአዲሱ ሁኔታ ጋር ነባሩን ጥበብ ለማጣጣም ሲሞክሩ አንዱን ቆርጠው ሌላውን ለመቀጠል ሲሞክሩ እናያለን። በዚህ ሁኔታ ነገሮች በየጊዜው ውስብስብነታቸው እየበረታ መጠናቸው እየጨመረ ሲሄድ ከሰዎች ቁጥጥር ውጭ እየሆኑ መጡ። በዚህ ግዙፍና መጠነ ሰፊ እንዲሁም የማያቋርጥ ጥገናን የሚፈልግ የፍሳሽ ስርዓት ተውጦ የምግብ ሰብል ምርትና የትራንስፖርት ስርዓቱ በዝግታ እየደከመ መሄድ ጀመረ። በዚህ አይነት ልዩና ውብ የሆነው የካሜሮች የግንባታ ሲስተም በገዛ ራሱ የሚናድበት ጫፍ ላይ ደረሰ። My own theory is that, like so many other civilizations, it got to be. በእኔ በራሴ ቲዮሪ ሁኔታው እንዲሆኑ ይታየኛል። እንደ ሌሎች ስልጣኔዎች ሁሉ እየደረጀና እየበለጸገ ውስብስብና ግዙፍ እየሄደ ሲመጣ ከሌሎች አይን ውስጥ መግባትና ጉጉትን መፍጠሩ አልቀረለትም። እንዲህ ባለ የተመቻቸ ሁኔታ ሲፈጠር ነገስታትና ገጆች ሊቆጣጠሩት ከማይችሉበት ተደረሰ። ስኬትና ብልጽግናም እየከዳች ወደ ጎረቤት መሸሽ ጀመረች። Perhaps by neighboring cultures, eventually it was taken over. በ1431 የአንኮር ከተማ በታይላንድ የወራሪዎች ጎርፍ ተጥለቀለቀች። በቀጣዩ ዓመት የዘመኑ የካሜር ንጉስ ከስፍራው ሸሽቶ ጠፋ። እነሆ አሁን የሰው ልጅ እጅ ከላያቸው ላይ ሲነሳላቸው ደኑና ረግረጉ ውሃ የቀድሞ ስፍራቸውን
በይገባኛል መልሰው መያዝ ጀመሩ። ካሚየር እንደገና ተመልሳ ረግረጋማ የሞንሱን ደን ሆነች። ውስብስቦቹ የውሃ ቦዮች ገንዳዎችና ካናሎች በደለል ተሞልተው ዳዋዋጣቸው። ከተማይቱ ብትወድምም ቤተ መቅደሱ ግን የጊዜን ፈተና ሁሉ እየተሻገረ አለንበት ዘመን ደርሶ እነሆ እንነጋገርበታለን፣ እንመረምረዋለን። ቤተ መቅደሱ በ15ኛው ክፍለ ዘመን ላይ ከሂንዱ ቤተ መቅደስነት ወደ ቡድሂስት እምነት ቤተ መቅደስነት ተቀይሮም ነበር። አንኮር ዋት መቼም ቢሆን ባዶ ሆኖ አያውቅም። ይህ የሆነው በግዙፍነቱና በግርማ ሞገሱ በጠቅላላው ከሌሎች ህንጻዎች ሁሉ የተለየ ሆኖ እንዲታይ በሚያደርገው ተፈጥሮ ምክንያት ይመስለኛል። በእነዚህ ምክንያቶች በየዘመኑ ሰዎች እንዲጠቀሙበት ይስባቸውና በውበቱ ያስገድዳቸው ነበር። አጠቃቀሙ በየዘመኑ የተለያየ ቢሆንም ሁልጊዜ አገልግሎትን ይሰጥ ነበር። ሁልጊዜ በየዘመኑ ሰዎች ይጸልዩበት ነበር። ለንጉሳቸው ዘላለማዊ ሰማያዊ ቤት ለመገንባት በታማኝነትና በፍጹም መሰጠት የተጉት የሱሪያ ቫማን መሐንዲሶች ሥራ በሕይወት ሆኖ ሰዎችን እያመራመረ ገና ወደፊትም ይኖራል። በየዓመቱ እንደ ባለሙያዎቹ ሁሉ በዚህ ጥበብ የሚደነቁ በሚሊዮኖች የሚቆጠሩ ጎብኚዎች አንኮር ዋትን ይጎበኛሉ። Every time I come back to Angkor, ወደ አንኮር ብዙ ጊዜ ተመላልሼ መጥቻለሁ። በመጣው ቁጥር ግን ሁሉ ጊዜ የበለጠ መደነቅና መመሰጥ ይሰጠኛል። ከሁሉም በላይ የግዝፈቱና የምጣኔው ሁኔታ ውብ የሆነ አርኪቴክቸሩና በውስጡ የያዛቸው አስደናቂና ተራኪ ቅርጻ ቅርጾች ከሁሉም በላይ ደግሞ እዚያ መሃል ላይ ሆኖ ከጥቅጥቁ ደን በላይ በእርጋታና በግርማ ሰገግ ብሎ ቆሞ የሚታየው ያ የቤተ መቅደሱ ተራራ ሁሉም በእጅጉ ያስደንቁኛል። just absolutely amazing. ወደፊትም ቢሆን ገና ከጅምሩ ዳግማዊ ሱሪያ ቫማን እንዳለመው በዓለማችን ከተገነቡት አስደንጋጭና ማራኪ ቤተ መቅደሶች ሁሉ በላይ አንገቱን ከፍ አድርጎ ዘመናትን ይሻገራል። እነሆ አንኮር ዋት ለአማልክት የተገነባ ቤት። የተወደዳችሁ የአርኪ ካሜራ ታዳሚዎቻችን ይህ እውነት መሆኑ ወይም አለመሆኑ ጉዳዩ የእምነት ጉዳይ ነውና እኛ የአርኪ ካሜራ አዘጋጆችን አያሳስበንም። መነሻችን ከጥንታዊና ታሪካዊ ህንጻዎች ጀርባ ያለውን ታሪክ፣ ባህልና መንፈሳዊ ሚስጥር በህንጻ ውስጥ መመርመር ነው። ወይም ደግሞ ዕውቀት እንደጎደለው ቱሪስት በድንጋዩ ክምር ላይ ማፍጠጥ ብቻ ሳይሆን ከድንጋዩ ክምር ጀርባ የተደበቀውን ሚስጥርና እውነት መርምሮ ለተመልካቾቻችን ማድረስ ብቻ ነውና ወደፊትም ይህንኑ የምናደርገው ይህንን ወይም ያንን ሃይማኖትና እምነት ለመስበክ ሳይሆን ህንጻዎችንና ከተሞችን ቤተ መቅደሶችንም የመተርጎም ጥበብ ከናንተ የተወደዳችሁ ተመልካቾቻችን ጋር አብረን ለመማር ነውና የአንኮር ዋትን ትረካ ከመነሻው እስከ መጨረሻው ስለተከታተላችሁን እያመሰገንን በመጪው ሳምንት በአዲስ የግንባታ ተአምር እስከምንገናኝ ደህና ሰንብቱልን እያለን እንሰናበታችኋለን። እንግዲህ ተመልካቾቻችን ፕሮግራማችን እስካሁን ስትከታተሉት የነበረውን ይመስል ነበር። በፕሮግራማችን ላይ አስተያየት ካላችሁ ARTV 801 ብላችሁ ብትልኩልን በአክብሮት የምናስተናግድ መሆኑን እንገልጻለን። ከፕሮግራሙ ጋር አብሬያችሁ የነበርኩት ሰናይት ሰይፉ ነኝ። እስከ ሳምንት መልካም ቆይታ።